ቴክኖ ስፓርክ 20 ሲ እንዴት አድርገን ፓስወርድ ፎርጎት የሆነው ወይም ፓተርን የረሳነውን እንዴት አድርገን ሃርድ ሪሲት እንደምናደርግ ነው ማሳያችሁ። ይህ ስልክ ኤምቲኬ ሲፒዩ ታይፕ ነው እና ያው ስልክን በመጀመሪያ ኦፍ እናደርገዋለን። የኢትዮ ቴሌኮም ቨርዥን ነው። ፎርማት ለማድረግ ኤምቲኬዎቹ አስቸጋሪ አይደሉም። የሚያስቸግረው ኤስሲፒዲው ነው። ኤስሲፒዲ ያለ ኮምፒውተር ለማድረግ ያስቸግራል። ይሄን ለማድረግ እንግዲህ አሁን ሳይድ ኪውን እና ቮሊዩም አፕ ጫን አድርገን ይዘዋለን። ልክ ሎጎው ልክ እንደዚህ ኢትዮ ቴሌኮም የሚለው ሲወጣልን ከዛ ተቆይታ በኋላ እንለቀዋለን ማለት ነው። ልክ እንደዚህ ስንለቀው ኖ ኮማንድ የሚል ይመጣል። ኖ ኮማንድ የሚለው ሲመጣ ሳይድ ኪው እና ቮሊዩም ዳውን ጫን አድርገን አንዴ ቮሊዩም አፕ ጫን እናደርገዋለን። ከዛ ልክ እንደዚህ ወደ ሪከቨሪ ሙድ ይገባልናል ማለት ነው። አሁን እንግዲህ ሪከቨሪ ሙድ ላይ ገብቷል። ቀላል ነው። የሚያስቸግረው ኤስሲፒዲው ሲሆን ኤስሲፒዲው አይገባም፣ እንደዚህ ወደ ሪከቨሪ ሙድ አይገባም። ያው የሆነ ያታግላል። ቀላል ነው። እሱን እንትን ለማለት በአንድሮይድ አቲሊቲ ፎርማት ማድረግ ይቻላል። እንግዲህ ይሄንኛው ቀላል ነው እንዳልኳችሁ፣ ምንም አስቸጋሪ ነገር አይደለም። አሁን ባልኳችሁ ስቴፕ ገብታችሁ ፎርማት ማድረግ ትችላላችሁ። ፎርማት ላይ ተገባ በኋላ ያው ዋይብ ዳታ የሚለውን እሱን ክሊክ ማድረግ ፎርማት ታደርጉታላችሁ። ከዛም በኋላ ሪቡት ሲስተም ነው የሚለውን ክሊክ አድርጋችሁ ሪቡት ማድረግ ብቻ ነው ፎርማት ካደረጋላችሁ። ቀላል ነው። ቀጥሎ ያለው ስቴፕ ምንድነው? ስልኩ ፎርማት ከሆነ በኋላ ያው ኤፍአርፒ ሎክድ ያደርጋል። ማለትም መጀመሪያ ኤግዚስት የሆነውን ፓተርን ወይም ደግሞ ኢሜል ስለሚጠይቅ እሱን ደግሞ እንዴት አድርጋችሁ እንደምታሳልፉት በሚቀጥለው ቪዲዮ ላይ ያሳያችኋለሁኝ። አሁን ይሄንኛውን በዚህ መንገድ ነው እንግዲህ ፎርማት የምታደርጉት። ቻው